Yes, sister. Assalamu alaykum wa rahmatullahi wa barakatuh. የኔ ጥያቄ አንድ ወንድና ሴት ለጋብቻ ከተስማሙ በኋላ የሚኖራቸው ግንኙነት ምን አይነት መሆን አለበት ነው? That how should a girl and boy behave after the engagement has taken place? ጥያቄሽ ኒካህ ያሰሩ ተጋቢ ጥንዶች ከኒካህ በኋላ የሚኖራቸው ግንኙነት ምን መሆን እንዳለበት ነው። በመሰረቱ ግንኙነት ሲባል ሰፊና በርካታ ትርጉሞች አሉት። እነዚህ ጥንዶች በግንኙነታቸው ወቅት ሊኖራቸው ስለሚገባ ባህሪና የግንኙነት ገደብ ሁሉ የሚያጠቃልል ነው። ዋነኛው ነገር በእስላም ውስጥ መተጫጨት በራሱ ትልቅና አብይ ጉዳይ ነው። ከመተጫጨት የሚልቅ የለም። ለምሳሌ እኔ ነጋጫለሁ ብዬ ነይታለሁ፣ ይህም ለማጨት ራሴን አጨው ማለት ነው። ስለ መተጫጨት ስትወያዩ ቤተሰብን ስታስፈቅዱ ያኔ ማጨቱ ተፈጽሟል። መተጫጨቱ ከሳምንት በኋላ ቢሆን እንኳን ዛሬ ለመተጫጨት ራሳችሁን አጫችሁ፣ ስለዚህ መተጫጨቱ አስቀድሞ በንያ ተፈጽሟል ማለት ነው። ሌላውና ቀጣዩ ስነ ስርዓት ብዙውን ጊዜ ባህልን የተመለከተ ቤተሰባዊና ሰውአዊ ስርዓቶችን ያስከተለ ነው የሚሆነው። ስለዚህ ለጋብቻ ራሳችሁንና ጮኛችሁን ስትወስኑ መተጫጨቱ አስቀድሞ ተፈጽሟል። ከዚያ በኋላ የሚሆነው ነገር ኦቁልም ብላችሁ የምታውጁበትን ቀን የምትወስኑት እንጂ በዚያን ቀን አይደለም መተጫጨታችሁ የሚፈጸመው። የሚቀጥለው ሳምንት፣ የሚቀጥለው ወር ወይም ሌላም ቀን ብላችሁ ብትወስኑ ያ ቀን ምናልባትም በአብዛኛው እንደሚዘወተረው ጣት ላይ የጋብቻ ቀለበት ለመሰካት ወይም በአንዳንድ ባህሎች ሌላ አይነት ስነ ስርዓት ለመፈጸምና ይህንንም ለቤተሰብና ለአካባቢው ህብረተሰብ ለማሳወቅ የሚከናወን ባህላዊ ትርኢት ነው። ይህ ሁሉ ቢሆን እንኳን የትኛውም ባህላዊ ስነ ስርዓት ቢሆን ኢስላማዊ የሸሪዓ ህግን የሚጻረር መሆን የለበትም። ኢስላማዊ የሸሪዓ ህግና ቁርአን የሚጻረር እስካልሆነ ድረስ ማንኛውንም አይነት ባህላዊ የጋብቻ ስነ ስርዓት መፈጸም ይቻላል። ሐራም የሆነ የስነ ስርዓት አይነት እስካልተደባለቀበት ድረስ ባህላዊ የጋብቻ ስነ ስርዓት መፈጸም ይቻላል። በግንባር ቀደምትነት ልንከተል የሚገባን ቁርአናዊ የጋብቻ ስነ ስርዓትን እንጂ ባህላዊንና የተለምዶ ጋብቻ ስርዓትን መሆን የለበትም። ቁርአናዊ የጋብቻ ስርዓትን መከተል ሱና ነው። የጋብቻ መተጫጨት ከተፈጸመና ኒካህ ከታሰረ በኋላ ሁለቱ ጥንዶች ተጋቢዎች ስለሚኖራቸው ግንኙነት እንመለስበት። እዚህ ላይ ቅድም እንደገለጽኩት ሁሉ እነዚህ ጥንዶች ኒካህ የሚያስሩት ምናልባትም ከጥቂት ወራት በኋላ ሊሆን ይችላል። አስቀድመው ግን ለመተጫጨት በጋራ ተስማምተውበት ወስነዋል። ልብ በሉ፣ ለመተጫጨት ነይተዋል። በይፋ ኒካህ የሚያስሩት ግን ከወራቶች በኋላ ነው። ራሳቸውን ለመተጫጨት አጭተዋል። ነገር ግን ለወደፊት ባልና ሚስት ለመሆን ነው እንጂ የነየቱት አሁን ባልና ሚስት አልሆኑም። ይህ በራሱ በመሃላቸው ትልቅ ልዩነት እንዳለ ያመለክታል። እጮኛሞች ከተጫጩ በኋላ እንደልባቸው መሆን ይችላሉ የሚለው የምዕራባውያን አመለካከትና ባህል ነው እንጂ የሙስሊሞች አይደለም። በእነሱ ዘንድ ከመተጫጨትም በፊት ቢሆን እንደ ልብ የመሆን ባህል ቢኖርም በኢስላም ግን ይህ አይፈቀድም። በእጮኛሞች ዘንድ ከጋብቻ በፊት ሂጃብ ዋነኛ ግዴታነቱ አይቀርም። ማንም ወንድ ሴትን ሊመለከት በሚገባው መልኩ ነው በሂጃብ ልትቀርብ የሚገባት። ቅዱስ ቁርአን ሱረቱ አልኑር ምዕራፍ 24 እንዲህ ይላል፣ ለምእመናን ንገራቸው አይነቶቻቸውን ያልተፈቀደ ከማየት ይከልክሉ፣ ብልቶቻቸውንም ይጠብቁ፣ ይህ ለነሱ የተሻለ ነው፣ አላህ በሚሰሩት ሁሉ ውስጥ አዋቂ ነው። ማንም ወንድና ሴት እንዲህ ያለ ኢስላማዊ ህግን የጠበቀ ማህበራዊ ግንኙነት ማድረግ እንዳለባቸው ነው የሚያስረዳን። እዚህ ላይ ዋናው መረሳት የሌለበት ሂጃብ ግዴታ መሆኑን ነው። ልጃገረዲቱ ከታጨች በኋላ በጮኛዋ ፊት አለ ሂጃብ መቅረብ አትችልም። ገና ባላገባችው ወደፊት ባሏ ፊት በሂጃብ ነው የምትቀርበው። በጥንድ ተጋቢዎቹ መካከል የመጀመሪያው ውይይት በሚደረግበት ጊዜ ወንዱ የሴቷን መልክ ማየት ከፈለገና ይህንንም ጥያቄ ካቀረበ ሂጃብ እስከ ተወሰነ ደረጃ ብቻ ሊገለጥ ይችላል። ይህም መልኳን ከማየት የዘለለ አይሆንም። በእርግጥ አንዳንድ የኢስላም ምሁራን ከአንገት በላይ ሂጃብ መገለጥ የሚፈቅዱም የሚከለክሉም አሉ። ቢሆንም የወደፊት ባል የወደፊት ሚስቱን መልክ ማየትና ሊከለከል አይገባም ነው የሚለው። ከዚህ የዘለለ ግን ሂጃብን መገላለጥ ክልክል ነው። እንግዲህ ለጮኛ የፊት ገጽታ ማሳየት እንደሚፈቀድ የመጀመሪያው ነጥብ አድርገን ከወሰርን ቀጣይ ነጥቡ ደግሞ ከኒካህ በኋላ መቼ ነው መገናኘት የሚችሉት ነው የሚለው ጥያቄው። ቀጣዩ ነጥብ ደግሞ ከኒካህ በኋላ መቼ ነው መገናኘት የሚችሉት ነው ጥያቄው። እጮኛሞች ከኒካህ በኋላ በፈለጉት ጊዜ መገናኘትና መወያየት ይችላሉ። ነገር ግን ምን ጊዜም ቢሆን ከሴቷ ወገን ቢያንስ አንድ ሰው መገኘት አለበት። ወንድሟ፣ አጎቷ ወይም ሌላ
ከቅርብ የስጋ ዘመዶቿ መሃል ቢያንስ አንዱ በተገኘበት ነው እየተገናኙ መወያየት የሚችሉት። አለበለዚያ ግን ሁለቱ የወደፊት ባልና ሚስቶች ከጋብቻቸው ዕለት በፊት ብቻቸውን መገናኘት የለባቸውም። የጥንዶቹ ግንኙነት ቤተሰብ በሚገኝበት የመኖሪያ ቤት ውስጥ ቢሆን ይመረጣል። አላስፈላጊ የሆነ ችግር ላለመፍጠር ሲባል ነው የቤተሰብ አባል የሆነ ሰው በመካከላቸው መኖር ያለበት። ደግሞም ለጋብቻቸው ለምሳሌ 6 ወር የሚቀረው ከሆነ በየሳምንቱ ጁምዓ ለመገናኘትና ለመወያየት መወሰን ይችላሉ። ወይም በየሳምንቱ ሐሙስ ምሽት ብለውም መወሰን ይችላሉ። ኒካህ ከተፈጸመ በኋላ በየቀኑ ለመገናኘት ቢወስኑም ይችላሉ። በዚህ በኩል ችግር የለበትም። አንዳንድ ወንዶች የራሴን ጎጆ ሳልመሰርትና በደንብ ሳልቋቋም እንዴት ሚስት አገባለሁ እንዴትስ አጫለሁ ብለው ሲጨነቁ ይስተዋላሉ። በዚህ በኩል ኢስላም ችግር የለበትም። የምትስማማችሁን ልጃገረድ ኒካህ ካሰራችሁ በኋላ ልጅቱ ወላጆቿ ዘንድ እንደታጨች መቆየት ትችላለች። ከዚያ በኋላ በየጊዜው ከወደፊት ሚስቱ ጋር ቤተሰቦቿ ባሉበት የተገናኙ ስለ ወደፊት ትዳራቸው መወያየት ይችላሉ። ሴቲቱ ምንጊዜም ቢሆን የሂጃብ ግዴታዋን እንደጠበቀች ነው የምትገናኘው። በዚህ ግንኙነታቸው ወቅት በርካታ የወደፊት እቅዳቸውን ማውጣት ይችላሉ። ከጋብቻ በፊትና በኋላ ስለሚኖራቸው ስራ፣ ስለሚቀጥሉት የትምህርት አይነት፣ ህይወታቸውን ለማሻሻል ምን ማድረግ እንዳለባቸው ይመካከራሉ። አንዱ ለሌላው ማሰብ የሚጀምርበት ጊዜ በመሆኑ በመካከላቸው መተሳሰብ ይፈጠራል። አንዱ ለሌላ ያለው ፍቅር፣ ውዴታና አክብሮት ይበልጥ ይጨምራል። በመካከላቸው ሰው ተገኝቶ መገናኘት ካለባቸው ሴቷ የሂጃብ ግዴታዋን መፈጸም አለባት። በተወሰኑ ቀናትም ሆነ ለአስቸኳይ ጉዳይ ወንዱ ሴቷን በሰው ፊት አስጠርቶ ማነጋገር ይችላል። ውይይታቸው ግን መረን ይወጣ ሊሆን አይገባውም። በመካከላቸው ሰው መኖሩ እስላማዊ ስነ ምግባር የጠበቀ ውይይት እንዲያደርጉ ያስችላቸዋል። ሴቷ የሂጃብ ግዴታዋን እስከፈጸመች ድረስ የሁለቱ ግንኙነትና ውይይት ስለ ወደፊት ትዳራቸው፣ ህይወታቸውን እንዴት ማሻሻል እንደሚችሉ፣ ስለ ልጆች አስተዳደግና ስለመሳሰሉት ቁም ነገሮች ስለሚሆኑ እጮኛሞች በዚህ መልኩ መገናኘትና መወያየት በልጥ ጠቃሚ ይሆናል እላለሁ። የኔም ጥያቄ ከዚሁ ጋር ተመሳሳይ ነው። አልহামዱሊላህ አንተ በሚዲያ እንደምትገልጸው ከአንድ ሚስት በላይ ማግባትን ትደግፋለህ። በርካታ ሰዎች ታዲያ ዶክተር ዛኪር ይህንን እየደገፈ ለምንድነው ራሱ ዛኪር አንድ ሚስት ብቻ ያለው ይላሉ? ጥያቄ ላይ እኔ እኮ አንድ ሙስሊም ወንድ ከአንድ በላይ ማግባቱን አልደግፈውም። መነገፍ ሳይሆን ፍቃድ ነው የሰጠሁት። ጥያቄ ለምን ራስህ ከአንድ ሚስት በላይ አላገባህም የሚል ነው። ማሻአላህ እኔ የህይወት ጓደኛ ያስፈልገኝ ነበር። እናም አንድ የምወዳት ሚስቴን አገባሁ። ከእርሷም ጋር በደስታ እኖራለሁ። እኔ እኮ ያልኩት ከአንድ ሚስት በላይ ማግባት ይቻላል፣ ነገር ግን ይህ ግዴታ አይደለም ነው የምለው። ይህ በውዴታና በፍላጎት የምናደርገው ነው ያልኩት። በውዴታ የምናደርገውን ነገር እኮ አለማድረግም ይቻላል። እኔም በተመለከተ ማሻአላህ ሚስቴን ወዳታለሁ። ከሷ ጋር በደስታ እየኖርኩ ነው ያለሁት። አንድ ሚስት ማስተዳደር ራሱ እንዴት አስቸጋሪ ነገር መሰላችሁ። ሁለት ሚስቶች ደግሞ ምን ያህል አስቸጋሪ እንደሚሆኑ ገምቱ። ከዚያ በላይ እያለ ሲቀጥል አስቸጋሪነቱም ይቀጥላል። እኔም በበኩሌ ከአንድ በላይ ማግባትን አላበረታታም። በስታቲክሱ ከሄርን በዓለማችን ለ1000 ወንዶች ሌሎች 1005 ሴቶች በተጨማሪ አሉ። ይህ ማለት በየ200 ወንዶች ሌላ አንድ ተጨማሪ ሴት አለች። 200 ወንዶች 200 ሴቶችን ቢያገቡ አንዱ የግድ 2 ሚስት ማግባት አለበት። አንዳንዱ በመሃንነት የተነሳ ተጨማሪ ሚስት ይፈልጋል። አንዳንዱ አንድ ሚስት አታረካው ይሆናል፣ ተጨማሪ ይፈልጋል። አንዳንዱም ብዙ ልጆች በመፈለግ ተጨማሪ ያገባ ይሆናል። በርካታ ምክንያቶች ይኖራሉ። ኢስላም ግን ፍቃድ ሰጠ እንጂ ግዴታ አላደረገም። አሰላሙ አለይኩም ወንድሜ። ውድ ወንድሜ እኔ ማወቅ የምፈልገው በኢስላም ውስጥ ስንት አይነት ፍቺዎች አሉ? አሁን ግን በኢስላም ውስጥ ፍቺን በተመለከተ ስላለው ሁኔታ ነው የመጣው ጥያቄ። ጥሩ ጥያቄ ነው። ፍቺን በተመለከተ በኢስላም ውስጥ ፍቺን በ5 ክፍሎች ከፍለን መመልከት እንችላለን። የመጀመሪያው በባልና ሚስት ስምምነት የሚከናወን ነው። ሁለተኛው በአጠቃላይ በባልየው መልካም ፍቃድ የሚፈጸም። ሶስተኛው የፍቺ አይነት በጋብቻው ኒካህ በሚፈጸምበት ወቅት በተስማሙበት ላይ ሚስት በፈቃዷ ፍቺ መፈጸም እንደምትችል በተገለጸው መሰረት የሚፈጸም ነው። አራተኛው በኒካህ የውል ስምምነታቸው ላይ ባይገለጽም ከሁለቱ ተጋቢዎች
ከአንደኛው በሚመጣ ምክንያት ወይም ከባልየው ሊሆን ይችላል። የፍቺው ምክንያት ህጋዊም ሊሆን ይችላል ወይም ህጋዊም ላይሆን ይችላል። ሚስትየው ላትወደውም ትችላለች። ፍቹን የጠየቀው ባል የተጠየቀውን የክፍያ አይነት ከፍሎ ፍቹን መፈጸም ነው። የመጨረሻውና አምስተኛ የፍቺ አይነት ፍቹን የጠየቀው ባል የተጠየቀውን ግዴታ ካላሟላና የሚስቱን መብት ካልጠበቀ ሚስት ወደ ሸሪዓ ፍርድ ቤት በመሄድ በሸሪዓው ህግ መሰረት የፍቺ መብቷን የምታስጠብቅበት የፍቺ አይነት ነው። እንግዲህ ፍቺን በተመለከተ ኢስላም የሚያዘው ከአላህ የተሰጡን አምላካዊ ትእዛዛት እነዚህ አምስቱ አይነቶች ናቸው። በእርግጥ በአንዳንድ አካባቢዎች የተለያዩ የፍቺ አይነት አመለካከቶች ሲተገበሩ ይስተዋላል። አንዳንድ የኢስላም ምሁራን የፍቺ አይነቶች 2 ብቻ ናቸው ይላሉ። ሌሎቹ ደግሞ 4 ብቻ ናቸው የሚሉም አሉ። ነገር ግን ከእምነት መመሪያችንና ከሸሪዓችን አንጻር ሰፋ ያለውን 5 አይነቱን መቀበል ጥሩ ነው እላለሁ።